ውድ አድማጮች እንደምን ሰነበታችሁ? ለዛሬ በፍሬድሪክ ኒቼ ውስጥ የዛራቱስትራን እሳቤ እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ይሆናል። ቃልሙድ ከዚህ እንጀምር። ዛራቱስትራ በሕዝቡ ንግግር ቢደነቅም ንግግሩን ግን ቀጠለ። ሰው በእንስሳትና በታላቅ ሰውነት መካከል የተወጠረ ፍጡር ነው። ይህ ደግሞ ሰው በገደል መካከል እንደተወጠረ ገመድ አድርጎታል። በአደጋ የተሞላ ማቋረጫ፣ በአደጋ የታጠረ መንገድ፣ በአደጋ የተናወጠ ክልል። ሰው ደግሞ በሁለቱ መካከል ይገኛል። ታላቅን ሰው ታላቅ ያደረገው ነገር ቢኖር ራሱን ድልድይ እንጂ ግብ አድርጎ አለመገኘቱ ነው። በሰው ውስጥ የሚወደድ ነገር ቢኖር ከፍታ እንጂ ዝቅታን የማይቀበል መሆኑ ነው። ውድቀት በሕይወታቸው ውስጥ ሳይኖር እንዴት መኖር እንዳለባቸው የማያውቁ እነሱ ያስደስቱኛል። ነፍሳቸው በንቀት የተሞላች ሰዎችም እንዲሁ የደስታዬ ምንጭ ናቸው። ምክንያቱም እነሱን ማድነቅ የሚችሉ ናቸውና። ራሳቸውን መሥዋዕት አድርገው ለማቅረብ ከጨረቃ በላይ ምክንያት ለማግኘት የማይፈልጉትም ቢሆን ይደንቁኛል፣ እወዳቸዋለሁ። ለምድሪቱ መሥዋዕትነትን ከፍለው ምድራዊ ታላቅነትን የሚያመጡ እነሱ ናቸውና። ለማወቅ የሚኖርን ሰው እወዳለሁ። የማወቅ ፍላጎቱም በምድር ላይ ታላቅ ሰው ይኖር ዘንድ ምክንያት ሆኗልና። ምንም እንኳን በዚያ ሂደት የራሱን ውድቀት እንደሚያፋጥን ባውቅም ዕውቀትን የሚፈልጋት እሱ ግን ታላቅ ሰው ነው እላለሁ። በሥራው የሚተጋና የሚፈጥን ሰውም እወዳለሁ። ምንም እንኳን ከሥራው ለራሱ ትርፍ ባያገኝም ለሌላው ሰው ከብትና እርሻውን ያበዛለታልና። መልካም ስምና ዝናውን የሚጠብቅም እወዳለሁ። ምንም እንኳን በስሙ ውድቀትን ቢያፋጥንም ለስሙ ሲል መኖር ለስሙም ሲል መሞት ያውቅበታልና። ከመልካም ሥራው በፊት መልካም ቃላት የሚናገርና ከተናገረውም በላይ የሚሠራ ሰው እወዳለሁ። ቢያንስ ቃሉን አክባሪ ነውና። የቱንም ያህል ቢቀጣው አምላኩን የሚወድ ሰው ደግሞ አከብራለሁ። ምክንያቱም አምላኩን የሚወድ ሰው በቁጣው ውስጥ ማለፍ ይችላልና። ነፍሱ እየደማች ጥንካሬ ያልተለየውን ሰው እወዳለሁ። ድልድዩ የተሠራው ለእንደሱ አይነቱ ነውና። ከጠቆረው ደመና ዕለት ዕለት ጠብታዎች ወደ ምድር ይወርዳሉ። እነዚህ ጠብታዎች ሰዎች ቢሆኑም የሚናገሩት የምሥራች ግን የመብረቁ መምጣት ነው። እነሆ መብረቁ ደግሞ ታላቁ ሰው ነው። ዛራቱስትራ ሲናገር ሕዝቡ በጸጥታ ያዳምጠው ነበር። በልቡም እነሆ ከዚህ ቆመዋል፣ ይስቃሉ እንጂ የምናገራቸው አልገባቸውም። የኔ አንደበት ለእነዚህ ጆሮዎች የተፈጠረ አለመሆኑ ገብቶኛል። አንድ ሰው የዚህን ሕዝብ ጆሮ መደብደብ አለበት። ያን ጊዜ በዐይናቸው መስማት ይጀምራሉ። እንደ ማንቆርቆሪያ ካልጮኩ፣ እንደ ከንቱ ሰባኪም ካላላዘንኩ የግድ መሰማት የለብኝም ማለት ነው። አንድ ግን የሚኮሩበት ነገር እንዳለ ይሰማኛል። የሚያኮራቸውም ነገር ወግ የሚሉት ነው። በዚህ ወጋቸው ከተናቁት የፍየል አርቢዎች ራሳቸውን የተለየ አድርገው ይመለከታሉ። የሚሰድባቸውንም ሰው አይወዱም። እኔም በዚህ ኩራታቸው እመጣባቸዋለሁ። ሊያፍሩበት የሚገባቸውን ነገር ግን እነሱ እንደ ደስታ የሚቆጥሩትንም ነገር ቢሆን እነግራቸዋለሁ አለ። ዛራቱስትራ ይህን አስቦ ሲጨርስ ወደ ሕዝቡ ዓይኑን አፍጥጦ መናገር ጀመረ። የሰው ልጅ ፍጻሜውን የሚያዘጋጅበት ጊዜው ደርሷል። የመጨረሻ የተስፋውንም ተክል የሚያጸድቅበት ሰዓት ነው። ዛሬም አፈሩ ለም ነው። አንድ ቀን ግን ይደኸይና የተመናመነ ይሆናል። በዚያም አፈር ላይ ዛፍ ለመብቀል የማይችልበት ጊዜ ይመጣል። የሰውም ልጅ ምኞት እንዲሁ ሆኗል። የሰው ልጅ የማይመኝበት ጊዜም ይመጣል። በዚያ ወቅት የመጨረሻው ሰው ተገለጠ ትላላችሁ። የመጨረሻ ሰው ደግሞ በሰውም ሆነ በዓለት አይሰናከልም። በዚያ ወቅት ፍቅር ምንድን ነው? ፍጥረትስ ምንድን ነው? ምኞትስ እንዴት ያለ ነው ተብሎ አይጠየቅም። የሚሰናከል ሁሉ ይህን ባለማወቁ በራሱ ተሰናክሏል። የመጨረሻው ሰው የሚሠራው ለመኖር ሳይሆን ለጊዜ ማሳለፊያ ነው። በዚያ ጊዜ አስቸጋሪው አለመስራት ሳይሆን ጊዜን ማሳለፊያ ማግኘት ነው።
በመጨረሻው ሰው ዘመን ድሃና ሀብታም አይኖርም። ድህነትም ሆነ ሀብት በዚያ ጊዜ ሸክም ናቸውና በመጨረሻው ሰው ዘመን ሕዝቡ እረኛ አይኖረውም። ምክንያቱም አንድ መንጋ ሆኗልና። ከመንጋው የተለየ ፍላጎት ያለው ሲገኝም በፍላጎቱ እንዳበደ ተቆጥሮ ወደ እብዶች መኖሪያ አሸኛኘት ይደረግለታል። በዚያም ስለ ጥንቱ የዓለም እብደት ይነገረዋል። የመጨረሻው ዘመን ሰው ከደስታው የሚፈልገው ጥቂት ነው። በጥቂት ደስታውም ሁሉ ያድራል። ዛራቱስቱራ የሕዝቡ ጩኸት አቋረጠው። ይህን የመጨረሻ ሰው ስጠን፣ ዛራቱስቱራ የመጨረሻዎቹ ሰዎችም አድርገን። ዛራቱስቱራ በሕዝቡ ጩኸት አዘነ፣ እንዲህም ሲል አሰበ። የምናገረው አልገባቸውም። ለዚህ ሕዝብ ጆሮ የተፈጠርኩ አንደበት አለመሆኔ አሁን ገባኝ። ለብዙ ዘመን በተራሮች መካከል ኖሬአለሁ። ለብዙ ዘመንም በቁጥቋጦና በዛፎች መካከል ድምፃቸው ሳይረብሸኝ ኖሬአለሁ። አሁን ግን ለፍየል መንጋ ሳስተምር መኖሬን ተረዳሁት። ዛራቱስቱራ ሐሳቡን ሳይጨርስ ዳንሰኛው ከመድረኩ ጀርባ ከምትገኝ አንዲት ጠባብ በር ወጥቶ ወደ መድረኩ ብቅ አለ። ነገር ግን የጠበቀው የወትሮ አይነት አቀባበል አልነበረም። አፍታም ሳይቆም መድረኩ በጩኸትና በስድብ በመጨረሻም በትንቅንቅ ተዋጠ። በዚያ ትንቅንቅ ውስጥ ግን አንዳች ያልተጎዳ ሰው ቢኖር ዛራቱስቱራ ነበር። ከጥቂት ደቂቃዎች በኋላ ዛራቱስቱራ አጠገቡ ወድቆ ወደሚያጣጥረው ዳንሰኛ ተጠጋና ምን ሊያደርግ እንደመጣ ጠየቀው። ዳንሰኛውም ዲያብሎስ ሊያጠምደኝ እንደሚፈልግ አውቄ ነበር፣ እነሆ ተሳካለት አለ። በዚህ ጊዜ ዛራቱስቱራ በዳንሰኛው ንግግር ተገርሞ ወንድሜ፣ አንተ የምትናገረው አይነት ፍጡር ተፈጥሮ አያውቅም። ዲያብሎስም ሆነ ገሃነም የሚባል ነገር የለም። እንዲያውም ከሥጋህ ቀድማ የምትሞተው ነፍስህ ነች። ስለዚህም ከእንግዲህ እንዲህ አይነቱን ፍርሃት ተወው በማለት መከረው። ደንበኛውም አንተ የምትናገረው እውነት ከሆነማ ስሞት የማጣው ምንም ነገር የለም ማለት ነው። በዚህም ከእንስሳ የማልሻል ፍጡር መሆኔ ነው በማለት ጠየቀው። በፍጹም አለ ዛራቱስቱራ፣ ሕይወትህን የወሰዳት ጥሪህ ነው። የሕይወትህን ጥሪ ተከትለህ ወደ ፍጻሜው አደረስካት። አሁንም እቀብርህ ዘንድ ፍላጎት ካለህ እጆችህን ወደ እኔ ዘርጋና የመጨረሻ ቃልህን ልውሰድ በማለት ጠየቀው። ደንበኛው ወደ ዛራቱስቱራ እጆቹን ለመዘርጋት ሞከረ፣ ነገር ግን አልቻለም። በዚያው አንቀላፋ። ዛራቱስቱራም ቢያንስ ከመሞቱ በፊት አንድ ያየሁት ነገር ቢኖር በነገርኩት ቃል ተደስቶ እኔን ለማመስገን አንደበቱን መክፈቱን ነበር ሲል ተናገረ። ውድ አድማጮች፣ በሌላ ጊዜ ሌላኛውን የዛራቱስቱራን እሳቤ እንመለከታለን። ለዛሬ የተዘጋጀላችሁ ግን ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ፍየል የራሷን ጭራ ሳታይ ውሻን ጭራሽን ወደ ታች አድርጊ ትላታለች። ወንድዬ ካሳ ነኝ።